ታኅሳስ ማለት የፍለጋ ወራት ማለት ነው። የምን ወራት ማለት ነው? ማን ነው የሚፈለገው? ፈላጊውስ ማን ነው ሲባል በዚህ ወር ማን ተወልዷል? የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል በቤተልሔም ተወልዷል። ሰብአ ሰገል ኮከብ እየመራቸው ወርቁን፣ ዕጣኑን፣ ከርቤውን ይዘው አይቴ ሀሎ ዘተወልደ ንጉሥ አይሁድ፣ የተወለደው ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ማንን አገኙ? አረ ነገሩ ማንን አገኙ? መድኃኔዓለም ኢየሱስ ክርስቶስን ስላገኙ ቤተ ክርስቲያናችን ታላቋ ቤተ ክርስቲያናችን ይህን ወር ምን ብላ ሰየመችው? እስቲ ባንድ ላይ ታኅሳስ እስቲ በሉ። ዓለም ከተፈጠረ ጀምሮ እስከሚያልፍ ወይም በመላው ዓለም ብትሄዱ ታኅሳስ ብላ ለኢየሱስ ክርስቶስ የሰጠች ብቸኛ ሀገር ታላቋ ሀገራችን ኢትዮጵያ ናት። ክብር ለዚች ሀገር በእውነት ሌላው ዓለም ይህንን አያውቅም። ለምሳሌ እነሱ አዲስ ዓመታቸው የሚቀጥለው ወር ይጀምራሉ። ጥር ማለት ነው፣ ፈረንጆቹ ማለት ነው። ጥርና ጃንዋሪ ማለት አንድ አይደለም። ኦርቶዶክሳውያን እየሰማችሁ ነው? ታኅሳስ ማለትና ዲሴምበር ማለት አንድ አይደለም። ጃንዋሪ ማለት ጥር ማለትም አይደለም። ጃኑስ የሚባል ጣዖት አለ። ዘጎድ ኦፍ ጌትስ ኤንድ ዶርስ ይባላል። የበርና የመዝጊያ አምላክ ተብሎ በሮማ አደባባይ ላይ የቆመ ጣዖት ነው። የሱ ወር ማለት ነው። እንግሊዘኛውና አማርኛው በጣም የተራራቀ ነው። በእኛ ግን ለምሳሌ ጥር ስንል ምን ማለት ነው? ርዝመት ምጥቀት ማለት ነው። 5432 ክንድ የረዘመ የመጠቀውን ህንፃ ሥላሴ ስላፈረሱት ነው የባቢሎንን ህንፃ ጥር የተባለው። ቀጥሎ ለምሳሌ ከጥር ቀጥሎ ምን ወር አለ? እስቲ ንገሩኝ። ድገሙት። የካቲት ማለት ምን ማለት ነው? ከቲቶት የመከር መካተቻ ማለት ነው። ፌብሩዋሪ ማለት ግን የካቲት ማለት አይደለም። ፌብሩም ማለት በላቲን መንጻት ማለት ነው። ለጣዖታቸው የመንጻት ስርዓት የሚያከብሩበት ወር ማለት ነው። አቤት ኢትዮጵያ እንዴት የተለየች ናት! ከየካቲት ቀጥሎ ምንድን ነው? መጋቢት ማለት ነው። መጋቢት ማለት ቀንና ሌሊቱ ተመጋግቦ እኩል የሚሆንበት ቀኑ 12 ሌሊቱ 12 ፀሐይ ምድር ወገብ ላይ ሆነ በሁለቱ ንፍቀ ክበብ እኩል የምታበራበት ታላቅ ወር ነው። በፈረንጆች ግን መጋቢት ምን ይባላል? እስቲ ንገሩኝ። ብዙ ተማሪዎች አላችሁ እዚህ አታፍልጡብኝ። ማርች ይባላል። ማርች ማለት እኮ መጋቢት ማለት አይደለም። ማርስ ማለት ዘጎድ ኦፍ ዎር ይባላል። የጦር አምላክ ተብሎ የተመለከ ጣዖት ነው። የሱ ወር ማለት ነው። እሺ ከመጋቢት ቀጥሎ እንበለው ጥሩ ነው። ሚያዝያ ምን ማለት ነው? የሚዛዝት ወራት፣ ሚዜዎች ሰርግ የሚደረግበት ሚዜዎች ያሉበት ወር ማለት ነው። በፈረንጆች ግን ምን ተብሏል? አረባካችሁ አያስተምራችሁ ወጣቶች ኤፕሪል ተብሏል። አፍሮዳይት የምትባል ጣዖት ናት። እቺ ደግሞ ለሴቶች ጥሩ ባል ትሰጣለች ተብላ የተመለከች ጎደስ ትባላለች። ዘጎደስ ኦፍ ቢዩቲ ኤንድ ሜሬጅ በፈረንጅኛው ቋንቋ ማለትም የትዳርና የውበት አምላክ ተብላ የተመለከች ጣዖት ናት። በሙሉ ዓለም ወራቱ ለምን ሰጥቷል? ለአማልክት ሲሰጥ፣ ኢትዮጵያውያን ግን ለስነ ፍጥረትና ለባለቤቱ ለእግዚአብሔር ሰጥቷል። ክብር ለአባቶቻችን። ይሄ በጣም ትልቅ ነገር ነው። ይገርማል፣ በጣም ይገርማል። እንቀጥል እንዴ? እንጨርሰው። ግንቦት ምን ማለት ይመስላችኋል? የግንባታ ወራት ማለት ነው። በነህምያ ጊዜ የኢየሩሳሌም ግንብ የተገነባበት ሁለቱ መቅደሶች የተፈጸሙበት ስለሆነ ግንቦት ሲሉ፣ ሌላው ዓለም ግን ሜ ብሎታል። ሜ ማለት የስጦታ አምላክ ተብላ የተመለከች ጣዖት ናት። እግዚአብሔር ከዚህ ጠብቆናል ማለት ነው። እንኳን ቅኝ ግዛት አልተያዝን ብንያዝ ኖሮ ወራችን ሁሉ አጋንንት ያደረባቸው ጣዖታት ይሆኑ ነበረ። የሰማችሁ ይድማችሁ። እኛ ግን ምን ነው እንደው በቅኝ ግዛት በተያያዝን እንላለን። አንድ ቀሲስ መንግስቱን ታውቋቸዋላችሁ። አንዴ ሲሰብኩ አንዱ ምን አለ መሰላችሁ? ተበሳጭቶ በኑሮ ተማሮ እንደው ኢትዮጵያ ሀገር እንደው ሰው ከመሆን ምን ነው አሜሪካ ጂንስ በሆንኩ ሲል ሰሙት። እሳቸው ደግሞ ምን አሉት? አይ አሜሪካ ሀገር ጂንስ ብትሆን ተመልሰ ኢትዮጵያ ሰልባጅ ሆነ ትገባለህ ነው። ይዘባችን ሰኔ ማለት ምን ማለት ነው? ወራ ዘር ሰናይ መልካም ዘር የሚዘራበት ወር ማለት ነው። ጁን ይባላል በፈረንጅኛው። ጁኖ ደግሞ ሌላ ጣዖት ነው። እግዚአብሔር ጠብቆናል ማለት ነው። ሐምሌ ሐመልማል የመለምለም ወራት ማለት ነው። ጁላይ ግን የጁልየስ ቄሳር ነው። ኦገስት
ነሐሴ ጥብቀት፣ ጽናት፣ ቅናተ ገቦ ክረምት ይሉታል ሊቃውንት። አንጓ ስር የሚሰድበት ነው። ኦገስት ብትሉ ግን አውግስቶስ ቄሳር ማለት ነው። የስቶማች በጣም የኢትዮጵያ የዘመን ቀመር እጅግ የተቀደሰ ስለሆነ ይህን የዘመን ቀመር ለማፍረስ በጣም ብዙ ጠላቶች የተነሱበት ዕለት ነው። ብዙ የሐሰት መጻሕፍት እየጻፉ ያለበት ጊዜ ስለሆነ ዘመን አቆጣጠራችንን እንድንጠብቅ ሰንበት ትምህርት ቤት ራሱ እንደ ኮርስ የኢትዮጵያ የዘመን አቆጣጠር ብላችሁ መማር እንዳለባችሁ ከአደራ ጋራ ላስገነዝባችሁ ፈልጋለሁና በዚህ የተቀደሰ ወር በስምንተኛው ዕለት በእውነት ከአባቱ አብያ ከእናቱ ናስር ማን ተወለደ? ታላቁ ጻድቅ አባ ኪሮስ ተወለደ። ክብር ይግባው ይሄ አባት ከሆነ። አዎ አባታችን በረከቱ ይደርብን። ልደቱም በ8 እኔ ይገርማል። እረፍቱም በ8 ሐምሌ 8 እረፍታቸው ነው። ታኅሳስ 8 ምናቸው ነው? ልደታቸው ነው። በኢትዮጵያ የዘመን አቆጣጠር በአቡሻር ትምህርት 8 ቁጥር የሕይወት ቀመር ትባላለች። የምን ቀመር ትባላል? እግዚአብሔር ሁሉም በሰባት ፈጥሮታል። 7 የሥነ ፍጥረት ቁጥር ነው። ስንት ሰማያት አሉ? ፍጠኑ። ስንት ሊቃነ መላእክት አሉ? 7። እኛ ራሳችን ምንድን ነን? 7 ነን። እኔ 7 ነኝ፣ አንቺ 7 ነሽ። እሳት፣ ውሃ፣ ነፋስ፣ መሬት 4። ልብ፣ ቃል፣ እስትንፋስ ስንት? ከአንገታችሁ በላይ ስንት ነገር አላችሁ? 7 ነገር እግዚአብሔር አኖሮባችኋል። ጥበብ ቤቷን ሰራች፣ 7 ምሰሶዎችን አቆመች ይላል ሰሎሞን። ስንት አይኖች አሉት? አትጠራጠሩ። ስንት ጆሮዎች አሉት? ስንት የአፍንጫ ቀዳዳዎች አሉት? ስንት አፍ አለ? ሲደመር 7 ተመልከቱ። 7 እግዚአብሔር ከ7 ውጭ የሰራው ነገር የለም። በስነ ፍጥረት ደረጃ 7 ዕለታት አሉ፣ 7 መገብተ ዕለታት አሉ። 7 ሲደመር አንድ ግን ስንት ነው? 8ኛው ሺህ ማለት የመጨረሻው ዓለም የሚያሳይ ነው ማለት ነው። ከዚህ ዓለም ውጭ ያለ የሕይወት ቀመር ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሱስ የሚለውን ጣፋጭ ስሙን የሰጠን በተወለደ በስንተኛው ቀን ነው? በ8ኛው ቀን ነው። ወልደ ዳዊት ተብሏል። የዳዊት ልጅ ዳዊት ስንተኛ ልጅ ነው? 8ኛ። ወልደ አብርሃም ተብሏል። አብርሃም በ8ኛው ቀን ግዝረት የተሰጠው ነውና ኖኅም በመርከቡ 8 ሆኖ ተርፎ አዲስ ቀመርን ገልጿልና በዚህ በአዲሱ ዕለት ታኅሳስ 8 አባታችን አባ ኪሮስ ተወለደ። ክብር ለዚህ ጻድቅ። ብዙዎች በመወለዱ ደስ የሚለን በእውነት ባደገ ጊዜ አባቱ ንብረትን ጥሎላቸው ባረፈ ጊዜ ወንድሙ ንብረትን ስለመካፈል ክርክር ሲያመጣ አባታችን አዘነ። ገና ነው፣ ሕፃን ዕድሜው ነበረ። እግዚአብሔር መንፈስ ቅዱስ ግን አብርሃምን ከከላውዲዮን ወደ ካራን ከካራን ወደ ከነዓን መርቶ እንዳመጣው መንፈስ ቅዱስ ምን አለው? ለአባታችን ለኪሮስ ጊላሶር ነበረ ስሙ። ልክ እንደ አብርሃም ምን አለው? ስሙን ለወጠለት። የብዙዎች አባት ትባላለህ፣ ስምህ ምን ይሁን አለው? ኪሮስ ይሁን በማለት ጠቀሰ። ስም ትልቅ ኃይል አለው። ይሄይስ ስም ሰናይ እምጥባ መዓዛ። ከመልካም ሽቱ ምን ይሻላል? መልካም ስም ይሻላል። በአንተ ትምህርት እንክርዳዶች ሁሉ ይነቀላሉ። የአንድ ቀን ጎዳና ተጓዝ፣ አንድ ባህታዊ ታገኛለህ። እሱም ወደ ቅድስና ወደ ምንኩስና ሕይወት ይመራሃል አለው። እግዚአብሔር መንፈስ ቅዱስ ባዘዘው መሰረት ሕፃኑ ዲላሶር አባ ኪሮስ ተጉዞ አንድ ቀን ተጉዞ አንድ አባትን ያገኛል። ያ አባት በብኑዳ የሚባል አባት ነው። በጣም በጸጋ እግዚአብሔር የተመላ ነው። ከራስ ጸጉሩ እስከ እግር ጥፍሩ በጸጉር የተከበበ ነው። መንፈስ ቅዱስ